በኦፕንኤአይ በጂፒቲ-5 ላይ ተደንቀን ሳናበቃ አሁን ደግሞ በባለፈው ሳምንት እንደምታውቁት ጄሚናይ 3 ፕሮ እንዲሁም ደግሞ ናኖ ባናና ፕሮ ሪሊዝ አድርገውልናል። ደግሞ በጣም የሚገርም ፊቸር ነው ይዞ የመጣው። ኮምፒቲሽን ውስጥ ያሉ ነው የሚመስሉት። ስለዚህ እያንዳንዱ ፊቸር በጄሚናይ 3 ፕሮ እንዲሁም ደግሞ ናኖ ባናና ፕሮ ላይ ያሉትን ፊቸሮች እያንዳንዱ ማሳያችሁ ይሆናል። ከጂፒቲ-5 ከቻት ጂፒቲ በምን ይለያል ካላችሁኝ አማርኛን በደንብ አቀላጥፎ ያወራል፣ ይናገራል፣ እንዲሁም ደግሞ የሚሰጡትን ነገር በደንብ አንደርስታንድ ያደርጋል ማለት ነው። እኛ ብዙ ጊዜ የምንቸገረው የኛ ላንጉዌጅ በደንብ አንደርስታንድ አድርጎ ሪስፖንስ የሚሰጠን ነገር ነበር የምንቸገረው። አሁን ላይ ግን ይህን ሞዴል እኔ በደንብ ሳየው በጣም አማርኛ ላይ በጣም ብዙ ማሻሻያዎች እንዳሉት ነው። እንዲሁም ደግሞ የፈለግነውን ጥያቄ ስንጠይቀው አናላይዝ ካደረገ በኋላ አንደርስታንድ አድርጎ በደንብ ይመልስልናል ማለት ነው። ካርቶኖች እንዴት በቀላሉ በኤችዲኤ ክሬት እንደሚያደርግልን እንዲሁም ደግሞ ፕሮግራሚንግ ላይ የምትሰሩ ካላችሁ ኮዶች እንዴት በቀላሉ እዛ ላይ የሚሰሯቸውን ኮዶች ከስተማይዝ አድርጋችሁ መጠቀም እንዴት እንደምትችሉ ማሳያችሁ ይሆናል። ሙሉ ለሙሉ ፍሪ ባይሆንም ፍሪ ቨርዥን ስላለው እሱን መጠቀም እንደምትችሉ ማሳያችሁ ይሆናል። ይህን ቪዲዮ እስከ መጨረሻው መከታተላችሁን እርግጠኛ ሁኑ፣ ምክንያቱም ትጠቀሙበታላችሁ። ይህን ቻናል ሰብስክራይብ ያደረጋችሁ ካላችሁ ጠቃሚ የሆኑ ቲፖችን፣ ትሪኮችን እንዲሁም ደግሞ ሪቪዎችን ስለምሰራላችሁ ይህን ቻናል አሁኑኑ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ሰርች እናደርጋለን ኤአይ ስቱዲዮ። እንደምትመለከቱት ይሄ ይመጣልን የመጀመሪያው ሊንክ ከተጫነ በኋላ ወደ ውስጥ ያስገባናል ማለት ነው። በመቀጠል ኢንተርፌሱ ይሄን ይመስላል። እንደምትመለከቱት በዚህ በኩል በታስክ ባሩ በኩል ሆም፣ ፕሌይግራውንድ፣ ቢልድ፣ ዳሽቦርድ፣ ዶክመንት እንዲሁም ደግሞ ፕሮፋይሎቻችን ጨምሮ አሉ። ስለዚህ ኦቨርቪው ይሄንን ዳሽቦርዱን ስንመለከት እንደምትመለከቱት እዚህ ጋር ቫይቭ ኮድ ጂን አፕ አሉ፣ ቻት ዊዝ ሞዴል፣ ሞኒተር ዩዜጅ ኤንድ ፕሮጀክቶች የሚላሉ። ስለዚህ አሁን የምንጠቀመው ጄሚናይ ፕሮ ስለሆነ እዚህ ጋር እንደምትመለከቱት ኒው ይላል። ስለዚህ እንጀምራለን፣ ትራይት የሚለውን ሞክረዋለን። ስለዚህ በዚህ መልኩ ጄሚናይ 3ን አስጀምረነዋል። አሁን መጠቀም እንጀምራለን ማለት ነው። ለምሳሌ እዚህ ጋር ቢውልድ የተደረጉ ወይም ቢውልድ የተደረጉትን እኛ በቀላሉ ከስተማይዝ አድርገን መጠቀም እንችላለን። ለምሳሌ እዚህ ጋር እንግባ። ቢውልድ ውስጥ እንደምትመለከቱት እዚህ ጋር ዲስክሪፕሽን ውስጥ እዚህ ጋር ሞዴሉ ጄሚናይ 3 ፕሮ ይላል። ስለዚህ አሪፍ ነው፣ ፕሮ ቨርዥኑ ነው ማለት ነው እየተጠቀምን ያለ ነው። ስለዚህ እዚህ ጋር ዲስክራይብ ማድረግ እንችላለን። እንዲሁም ደግሞ እዚህ ጋር ከስተማይዝ የሆኑትንም ጋላሪ ውስጥ ገብተን በዚህ ታስክ ባሩ ጋር የፈለግነውን ለምሳሌ ክሬት የሆኑ ዌብሳይቶችን ከስተማይዝ አድርገን ለራሳችን መጠቀም እንችላለን። ሁሉም ሶርስ ኮዳቸው ሁላ ጨምሮ አለ። ስለዚህ አሁን ለምሳሌ አንዱን ከፍቼ ላሳያችሁ። ለምሳሌ ይሄንን ጌም በከፍትላችሁ እንክፈተው። ይሄን ጌም ሁሉንም ሶርስ ኮድን ጨምሮ እዚሁ ላይ ያለ ያልፈለግነው ነገር ካለ ከስተማይዝ ኢምፕሩቭ ማድረግ እንችላለን። በጣም የሚገርም ፊቸር ነው ባይዘው ጄሚናይ 3 ይዞልን የመጣው። ስለዚህ አሁን ይሄን ኢኒሻላይዝ ባስጀምረው እንደምትመለከቱት በዚህ መልኩ ያጫውተዋል ጌሙን። እንደምታዩት በታስክ ባሩ በኩል ብዙ ነገሮች አሉ። አድሞር ኦብስታክል እንዲሁም ደግሞ ፓወር አፕ ሲስተም ምናምን የሚላሉ በእነዚህ መልኩ ከስተማይዝ ማድረግ እንችላለን። ለምሳሌ አድሞር ሻዶ ብንለው ኢንትሮዲዩስ ኒው ታይፕስ ኦፍ ኦብስታክል ሰች አስ ሙቪንግ ፕላትፎርም ኦር ሌዘር ግራይድ የሚለውን ይሄንን አሁን ከስተማይዝ ልናደርግ ነው ወይም ደግሞ ልንጨምረው ነው ይሄንን እዚህ ጌም ላይ ማለት ነው። ስለዚህ ይሄንን ሴንድ ፕሮምፕት የሚለውን ይሄን ፕሮምፕት እንጫናለን። ስለዚህ ጄሚናይ 3 አናላይዝ ካደረገ በኋላ ሪዞኒንግ አናላይዝ ካደረገ በኋላ ጌሙ ላይ ኢቭን ኮዱን ላይ ቀይሯል። ኮዱን እንደምታዩት እዚህ ላይ ኦፕን ሶርስ ነው፣ በሪአክት የተሰራ በጣም ሪሰንት ወይም ደግሞ አሪፍ ተፈላጊ የሆነ ፍሬምወርክ ነው። ስለዚህ እንደምታዩት እንዳለ ሶርስ ኮዱ አለ ዩአይን ጨምሮ እዚህ ጋር ኢንዴክሱ ሲኤስኤሱ እንደምታዩት እዚህ ጋር ሁሉ ሙሉ ነገሩ አለ። ስለዚህ አሁን እዚህን ኮዱን ሳይቀር ይቀይረዋል ማለት ነው። አሁን ትንሽ መቆየት አይቀርም፣ ትንሽ ጠብቁት። በዚህ መልኩ እንደምትመለከቱት አናላይዝ አድርጎ የጨመረውን ቴስ ላይ ታይፕ ቴስ ላይ የጨመረውን ነገር ነገረን እዚህ ጋር። እንዲሁም ደግሞ ኮምፖነንት ላይ የቀየረውን ነገር አሳየን። ያ ማለት እዚህ ኮዱ ላይ ስንገባ አንደኛ የቀየረው ቲኤሱ ላይ ነው። ኮዱ እንደምታዩት ረን ያደርጋል። ይኸው ከስተማይዝ ስላደረገው እዚህ ላይ አሁን ለምሳሌ ሌቭል የሚለው ላይ እንደዚህ እንደምታዩት ከስተማይዝ እያደረገ ነው። እንዲሁም ደግሞ ሙቭመንት ላይ፣ ኮንሶል ሎግ ላይ፣ ጂኦሜትሪክ ላይ እንዳለ ቀይሯል ማለት ነው። ያ ማለት አሁን ለምሳሌ ታይፕ ዶት ቲኤስ ላይ ማለት እዚህ ላይ ኮድ ከስተማይዝ አድርጓል እዚህ ላይ ማለት ነው። እንደምትመለከቱት እዚሁ ጋር ሰጥቶናል ቼንጆቹ ማለት ነው። ኮምፖነንቶቹም ላይ በተመሳሳይ እንደዚሁ አድርጓል።
እዚህ ጋር እንዳለ ኮዱን አሁን ረን እያደረገ ነው። ስለዚህ ኦብስታክሎችን ይጨምራል ማለት ነው። ቀጣዩ ጌም ላይ ስንገባ ይሄን እየቀየረው ምን ላወራችሁ መሰላችሁ? እዚህ ጋር ዲቫይስ የሚለው ላይ አሁን ለምሳሌ ይሄ ታብሌት ፎርሙ ነው ወይም ደግሞ ከረንት ሳይዙ ነው። እዚህ ጋር ሞባይል ሳይዝም አለው እንደምትመለከቱት፣ እንዲሁም ደግሞ እዚህ ጋር ታብሌት ፎርምም አለው። ይሄ ሪስፖንሲቭነሱን ወይም ደግሞ ሁሉም ፕላትፎርሙ ላይ ሪስፖንሲቭ መሆኑን ይነግረናል ማለት ነው። ስለዚህ እንደምትመለከቱት ኮዱን ረን እያደረገው ነው። እዚህ ጋር እንደምትመለከቱት እዚህ ጋር ኦብስታክሎችን አብስቷቸዋል ማለት ነው። እዚህ ጋር በጣም አሁን ከቀደሙ በስተዋል። ስለዚህ በዚህ መልኩ ከስተማይዝ እያደረግን ሁሉንም ጌሞችንም ዌብሳይቶችንም እዚህ ጋር ያሉትን ፐርሰናል ዌብሳይቶችን መጠቀም እንችላለን ማለት ነው። ይሄው ደግሞ ናኖ ባናና ላይ ኢሜጆችን እንዲሁም ደግሞ ቴክስቶችን አማርኛ ሳይቀር እንዴት በቀላሉ አንደርስታንድ እንደሚያደርግልን እማሳያችሁ ይሆናል። ብዙውን ጊዜ አሁን ፉሊ አንደርስታንድ የሚያደርግ ቋንቋችንን ሙሉ ለሙሉ አንደርስታንድ አድርጎ የምንሰጠውን በአማርኛ የምንሰጠውን ፕሮምፕት በቀላሉ አንደርስታንድ አድርጎ ለኛ ሪዛልት የሚሰጠን ኤአይ ነው። ስለዚህ በዚህ ቪዲዮ አሁን ላሳያችሁ ከጉግል ኤአይ ውጪ ወደ ጄሚናይ ላይ ሄዳችሁ ጄሚናይ ብትሉ ታገኙታላችሁ። እንዲሁም ደግሞ ስልካችሁም ላይ አፕሊኬሽኑን ማውረድ ትችላላችሁ። ጉግል ጄሚናይ ላይም ሰርች ብታደርጉ እዛው ኦንላይን ላይ መጠቀም ትችላላችሁ ጉግል ላይ ማለት ነው። እዚህ ጋር እንደምታዩት ዲስክራይብ እናደርግበት ፕሮምፕታችንን የምንጽፍበት ይመጣልናል። ኔክስት ላይ ግን እዚህ ጋር ቲንክ የምትለው ላይ እቺን ቲንክ ዊዝ ስሪ ፕሮ ማድረጋችሁን እርግጠኛ ሆኑ። በመቀጠል ክሬት ኢሜጅ እንለዋለን። ስለዚህ አሁን እዚህ ጋር ዲስክራይብ ማድረግ እንችላለን ማለት ነው። አሁን ለምሳሌ የሆነ ኢሜጅ እንሰጠውና ወይም ደግሞ በአማርኛ የፉድ ሜኑ እንዲያዘጋጅልን ለምሳሌ እዚህ ጋር ያዘጋጀውት አለ። እሱን ልስጠው እስኪ። የምግብ ቤት ዝርዝር አዘጋጅልኝ ብዬ ጥያቄ ምልክት ላድርግለት። ስለዚህ እቺን ኢሜጅን አጠፋታለሁ። ቀጥለን ደግሞ የምግብ ቤቱን ዝርዝር ካዘጋጀልን በኋላ ኢሜጅ ጀነሬት እንዲያደርግልን እዛው ላይ ሙሉ የሚሉን ከነ ምግቡ እናዘዋለን። እስኪ ምን ያህል እንደሚያዘጋጅልን እንዲሁም ደግሞ አማርኛ ምን ያህል እንደሚችል በዚሁ እናየዋለን ማለት ነው። ስለዚህ የምግብ ቤት ዝርዝር አዘጋጅልኝ ብዬዋለሁ። አሁን እንደምታዩት አናላይዝ እያደረገ ነው። ታስኩን አናላይዝ እያደረገ ነው። ከዛ ሪፋይን ዘ ሜኑ ኮንቴንት እያለ ነው። ስለዚህ ስትራክቸሩን እንደምታዩት ስትራክቸር ዘ ሜኑ እያለ ነው። እያዘጋጀልኝ ነው። ሙሉ ለሙሉ የምናየው ይሆናል። በጣም የሚገርም ነው። ይህ ለአንድ ባህላዊና ለዘመናዊ ምግቦች የሚቀርብ የምግብ ቤት የሚሆን ናሙና የምግብ ዝርዝር ነው ብሎ የምግብ ዝርዝሩን ከነ ኢሜጁ ነው ያመጣለን። ስለዚህ ለቀኑ ጥሩ ድምር የሚሆኑ ምርጥ ቁርስ አማራጮች ይላል። ፉል ስፔሻል ጨጨብሳ፣ እንቁላል እንደዚህ ምናምን ይላል እንደምትመለከቱት። እንዲሁም ደግሞ ኤክስፖርት ሺት ይላል። እኔው ክሬት ሺት ለማዘጋጀት ማለት ነው። ይሄን እንዳለ ኤክስፖርት አድርጎ ወደ ኤክሴል ምናምን ለመውሰድ እንደዚህ ነው። ከዛ ምሳ ላይ የሚመጡ ምግቦች አሉ። የጾም በየአይነት ዶሮ ወጥ፣ እንዲሁም ደግሞ ሸክላ ጥብስ፣ ልዩ ክትፎ ምናምን የሚገርም ነው ማለት ስፔሊንግ ራሱ ስህተት የለውም እንደምትመለከቱት። አሁን ይሄንን መጠጦች ደግሞ እንደምትመለከቱት ኢሜጆች ይላሉ። ስለዚህ አሁን ይሄንን በጣም አሪፍ ዝርዝር ነው ያዘጋጀልን። እስከዛሬ እንደዚህ አማርኛውን ራሱ በደንብ ሪፋይን አድርጎ በደንብ አይደንቲፋይ አድርጎ እንደዚህ በትክክል የሚጽፍልን ነገር አልነበረም። ስለዚህ አሁን እስኪ ዋጋ ደግሞ ዝርዝር አውጣልን ወይም ደግሞ እንትኑን እናዘጋጅ ወይ የሚኑ አልቻ ቴምፕሌት አዘጋጅልን እንበለው። ኢሜጅ ቴምፕሌት ሜኑ ዊዝ ዘ ፕራይሱን አብሮ እንዲጨምርልን ልጠይቀው። ስለዚህ እንደዚህ ብየዋለሁ። ስለዚህ አሁንም አናላይዝ እያደረገ ነው። ስለዚህ አሁን ኢሜጅን ግራፏን ልክ ምግብ ቤት ስትጠቀሙ ይመጣላችሁ የወረቀቱ በሚያምር ስትራክቸር። እስኪ አድርጎን እንዲሰጠን እናድርገው። እንደምትመለከቱት የዋጋ ዝርዝር ሁላ አውጥቶልናል። ስለዚህ አሁን ቀጣይ ምንድነው የምናደርገው? ኢሜጅ ጀነሬት እናደርጋለን። እችን ኢሜጅ ቱሏን ኢሜጅ እናደርጋትና በመቀጠል እዚህ ጋር የምትመለከቱትን እንዳለ ወይም ደግሞ እችን እንውሰዳትና ይችን ፕሮምፕትና የላይኛውን ፕሮምፕትና ኢሜጁን እንዳዘጋጅልን የግዴታ ናኖ ባናና ስሪ ፕሮ መጠቀም አለብን። እዚህ ጋር ኦን ማድረግ ያለብን
ስለዚህ ይችንና ይችን ፕሮምፕትና በመቀጠል ደግሞ ይችን የመጨረሻዋን ኩጁ ሜክ ያልናትን ወይም ደግሞ እንዲያዘጋጅልን የጠየቅንበትን ፕሮምፕት በአንድ ላይ እንሰራውና እንስጠው። ስለዚህ አሁን እዚህ ጋር ኢሜጅ የግዴታ ይሰጠናል ማለት ነው። ምክንያቱም ይችን ኢሜጇን ስላልበረራት ነው ቅድም። አሁን ኢሜጇ ካልበራች የሚሰጠን ወርድ ዲስክሪፕሽን ነው። ወርዱን ደግሞ ዲስክራይብ በደንብ አድርጎልናል። አሁን ደግሞ ሚኑንም እንዳዘጋጅልን እዚህ ጋር እንሰጠዋለን ማለት ነው። እንደምትመለከቱት በጣም የሚገርም ሁኔታ ትኩስ መጠጦች ብሎ ኢሜጆች ያለበት ፕራይሱን ጨምሮ እዚህ ጋር አስቀምጦልናል። የወተት ምናምን ብሎ ኢሜጆች ሁላ በደንብ አሉት። ማሳሰቢያ የዋጋ በተጨማሪ ቲክታክ ባቶች ምናምን አሉት ይላል። እንደምትመለከቱት ኢሜጆች አይኮኖች ሁላ በጣም በሚያማምሩ ሁኔታ ነው ያሉት። ስለዚህ በዚህ አይነት መልኩ መጠቀም እንችላለን ማለት ነው። ወይም ደግሞ የሆነ ኢሜጅ ደግሞ እንዲሰራልን ከፈለግን ለምሳሌ የኔን የሆነ ኢሜጅ ልስጠውና እንደምንፈልገው አይነት እንዲሰራልን እስኪ እኔ ለምሳሌ የኔን ይሄን ፎቶ ልስጠው። በመቀጠል ባክግራውንዱን ወይም ደግሞ እንዲቀይርልኝ ወይም ደግሞ ወደ ካርቶን እንዲቀይረው እስኪ ልጠይቀው። ባክግራውንዱንም በዛው እንዲቀይረው ላድርገው። ባክግራውንዱን ይቀይርልኛል ማለት ነው እንደዚህ ሳዘው። ስለዚህ ሰጠሁት ይሄን ኢሜጅ። አሁን ባክግራውንዱ ቀይሮ ወደ ካርቱን እንዲቀይርልኝ ያዘዝኩት። እንደምትመለከቱት ሎዲንግ ናኖ ባናና ፕሮ እያለ ነው። እዚህ ጋር ራሱ እያሳየን ነው። በጣም በፈጣኑ እዚህ ጋር ትራይ ስሪ ይላል። ስለዚህ እንደምትመለከቱት በሚያምር ሁኔታ እዚህ ጋር ይሄንን ሰጥቶናል ማለት ነው። ባክግራውንዱንም ቀይሮናል። ኢሜጁንም እንደምታዩት በጣም ነው የሚያምረው። ስለዚህ እናንተም በዚህ መልኩ መጠቀም ትችላላችሁ። እንደምታዩት የፊቴ ቅርጽ ራሱ እንዳለ ነው። ባክግራውንዱ በጣም ያምራል። እንዲሁም ደግሞ የልብሱ ምናምን በጣም ኩል ነው ማለት ነው። በዚህ መልኩ መጠቀም ትችላላችሁ። እንዲሁም ደግሞ አፕሊኬሽኑም ላይ በስልካችሁ መጠቀም ትችላላችሁ። ሁለቱንም አማርኛ እንደምታዩት በጣም የሚገርም አድርጎ ነው የሚጽፈው። የሚገርም አድርጎ ያነባል። እንዲሁም ደግሞ ኢቨን ራሱ ምሳሌ አነጋገር ቅኔ ሰሙላ ይዘርፋል። እናንተ ብቻ መስጠት ነው የሚጠበቅባችሁ በትክክል ጽፋችሁ። እንዲሁም ደግሞ ቮይስም አለው። በቮይሱም ደግሞ አማርኛ ማውራት ትችላላችሁ። እንደምትመለከቷት ይችን እዚች ላይ ቮይስ ማውራት ትችላላችሁ። ማይክሮፎናችሁን አድርጋችሁ እንደምትመለከቱት አሁን እኔ ቮይስ አወራ ራሱ ይጽፈዋል። አሁን ለምሳሌ ይሄን ባወራ እየሰማኝ ነው። ስለዚህ could you make a cup of tea for me ብላውን ይኸው እንደምትመለከቱት እዚህ ጋር ይጻፍ ነው። አሁን ራሱ እያወራውኝ ይጽፋል። አሁን እንግሊዘኛ በትክክል ያወራውትን could you make a cup of coffee for me below the የሚለውን ይኸው አሁን ራሱ ደገሙ። ስለዚህ እንደዚህ አድርጋችሁ እናንተም እየተነጋገራችሁ መጻፍ ትችላላችሁ። ሌላኛው ነገር ደግሞ በአማርኛም ኤአይ አሲስታንቶችን ቮይስ አሲስታንቶችን ማውራት ትችላላችሁ ማለት ነው። በዚህ መልኩ አይ ሆፕ እንደወደዳችሁ ተስፋ አደርጋለሁኝ። በሌላ ቪዲዮ እስክንገናኝ ድረስ እዚህ ጋር የሰሯቸውን ሌሎች ጠቃሚ 2 ቪዲዮዎች አሉ፣ እነሱን መመልከት ትችላላችሁ።